አንቺ አምሻል እንዴ? እዚህ ቤት ውስጥ እኔ የምልሽን ብቻ አድርጊ ያልኩሽ እኮ አድርጊ ያልሽኝን እኮ ነው ያደረኩት። ምን ያልኩሽን ታደርጊያለሽ? ልብሶቹን አጣጥፈሽ ቁም ሳጥን ውስጥ አስቀምጪልኝ አልኩሽ። የታለ ያደረግሽው? እሱ ላደርግ ስለ እኮ ሌላ ስራ አዘዝሽኝ። ምንድን ነው ያዘዝኩሽ? ቁርስ አሙቂ ያልሽኝ፣ ከዛ ላሞቅ ገባው። የሚያሙቅ ያሙቅሽ። ደግሞ መልስ መስጠትም ያምርሻል። ሂጂ አሁን ግቢና አጣጥፊልኝ። ዛሬ ደግሞ ምን ነው መጣው ጭቅጭቅ ጀመራችሁ? እቺ ደነዝ እያለች ምን ጤንነት አለ? ልብሴን አጣጥፊልኝ እላታለሁ፣ እዚህ ቆማ ታየኛለች። በቃ ጢያዝ ከዚህ ከነፈሰች ልጅ ጋር ምን ያጨቃጭቅሻል? ምን ነው? ምን ሆናችኋል? እቺ ደነዝ ናታ፣ ሁሌ ችግር መፍጠር አይሰለቻትም። ደግሞ ዛሬ ምን አደረገች? ልብሱን አጣጥፊልኝ ብያት ወደ ውጭ ወጣው። ጭራሽ ልብሱን ሳታጣጥፍ ከኔ ጋር ልትመላለስ ያምራታል። ኧረ ተይ፣ እህትሽ እኮ ናት። ኧረ ተይ። አሁን እኔ አንቺን ስራ አጣሁትኝ። በሉ እኔ ልሂድ፣ ረፈደብኝ። ዳድ ማታ ያልኩህን ቀሚስ ይዘህልኝ ትመጣለህ? የእኔ ልጅ ጠይቃ ምንም የሚቀርባት ነገር የለም። ቻው። እኔ ግን ለምንድን ነው ሁሉንም ነገር በህይወት የተነጠቅኩት? አባቴ በህይወት የለም። እማዬም ከሌላ ወንድ ልጅ ስለነበራት አባዬ ከሞተ በኋላ ከሱ ጋር አንድ ቤት መኖር ጀምራለች። የእኔ ሰላም ከዛን ጊዜ ጀምሮ የተበጠበጠ ነው። ማንም ለእኔ ግድ አይሰጠው። እኔ በዚህ ጊዜ በጣም እየከፋኝ ነው። በጣም ሲከፋኝ ደግሞ የምመጣው እዚህ ቦታ ነው። በጣም ብቸኛ ሰው ሆኛለሁ። አልገለጣለኝ ተጋርዶ ሰፈሯ ቀረች ከህዋው ላይ ከጠረፍ ድንበሯ ምን ይሁን ፀሐይ ማፈሯ ምን ይሁን ጀንበር ማፈሯ ምን ይሁን ፀሐይ ማፈሯ ምን ይሁን ጀንበር ማፈሯ ነይ ፀሐይ ካድማስ መጋረጃው ፀሐይ በድንገት ሲከለል ነይ ፀሐይ ቆይ እኔ እሷ እህቴ እንደሆነች ማሰብ ካልፈለግኩስ? ሲጀምር እንደሷ ቃኔን የሚያበላሽብኝ ሰው የለም። ቆይ ምን ይሁን ነው የምትዩ? እዚህ ቤት በሰላም መኖር የምትፈልግ ከሆነ እኔ የምላትን እያንዳንዱን ነገር መታዘዝ አለባት። እንግዲህ ምትያትን እየሰማች እንደ ገረድ እየታዘዘችሽ ነው። ከዚህ በላይ ምን ታድርግ? ቆይ የገዛ እህትን እንደዚህ እንደ ጠላት ማየት ምንም ይሉት ነው? እህት ማም፣ አንቺ ራሱ እህት ስትኝ በአንቺ እየተበሳጨው ነው። እንግዲህ አትፍቂው። እህትነቷ ከላይ እየተጻፈ ነው። ከእናቴ እንጂ ከአባቴ አልተወለደች። ምን? ከኔ ከእናትሽ በመወለዷ ነው እህትሽ ያልሆነችው? ወይ ፈጣሪ፣ እድሌ ነው። ማም፣ ለእሷ ብለሽ በዚህ ልክ እንደዚህ አትሁኝ። ምንም ብትወል ልጄ ናት። አንቺ እህትነቷን ካድሽና እኔ ደግሞ እናትነቴን መካድ አልችልም። እስኪ አስቢው፣ እዚህ ቤት ከመጣሽ ጊዜ ጀምሮ የእሷ የሆነውን ነገር በሙሉ ወስደሽባታል። እሷ ግን ምንም አላለችም ዝም ከማለት በስተቀር። ጭራሽ እኔ ነኝ የእሷ የሆነውን ነገር የወሰድኩት? ምን አላትና? ኧረ ተይ ተይ፣ የዚች ልጅ አዘን ተይ፣ ጥሩ ቦታ ያደርስሽም። ተይ ልጄ ተይ።
እኔ በኋላ ተናግሬያለሁ። ለማንኛውም ስመጣ መኝታ ክፍሌን አስታጠብቀኝ። ከዛ ደግሞ አንድ ዕቃ በእጇ እንድትነካ አልፈልግም። ሌላው ደግሞ አንድ ዕቃ ከዛ ከተነሳበት ቢጠፋ ጸጉሯን ጨምድጄ ነው የምጥላት። በይሽ ተነሽ ሂጂ። አንቺ እሷን ነገር ከጀመርሽ ማብቂያም የለሽ። ሲጀመር አንቺ ሁሌ ለሷ ነው የምታዳዩ። ጭራሽ እኔው በይ ተነሽ ሂጂ። ምስተንከስ መጣሽ? በጊቢና ስራሽን ስሪ። ደግሞ እንዲህ ተዘረክርከሽ መኝታ ቤት ይዳገቢ። ሳሙና ከሌለሽ ገዝተሽ ታጠቢ። ሌላው ምንም ነገር ስፈልግ ከመኝታ ቤት ማጣት አልፈልግም። ያነሳሻቸውን እያንዳንዱ እቃዎች ቦታዎች ላይ ብልሽ። እሺ ሻት በይ አስመሳይ። ምን እንደተበደለ ሰው አንገትሽን ያስደፋሻል። ይዛውን ምን ሆነሻል? ፊትሽ ልክ አይደለም። ዛሬም ከሷ ጋር ነው? ታዲያ ሌላ ከማን ጋር ይሆናል? እሷ ነች ሁል ጊዜ ህይወት የምበጠብጠው። የእሷን ነገር አንቺ ንቀሽ መተውን ያለብሽ ያልኩሽ እኮ። እንዴት ነው ንቄ የምተዋት? እኔማ ከዛ ቤት መሯት እንድትወጣ ካላደረኩኝ ላምሮት አይደለሁ። ታዲያ በዚህ ልክ ጤናሽን እየጎዳች እኔ ላስወግድልሽ ያልኩሽ። እንደዛም አይሆንም። ህግ የሚባል ነገር እኮ አለ። ያለው ሁኔታ በዚሁ ከቀጠለ እኮ አንድ ቀን ከባድ ችግር ውስጥ ትገቢያለሽ። እኔ ደግሞ እንደዚህ እንድትሆኝብኝ አልፈልግም። ትንሽ ጊዜ ስጠኝ፣ የማደርገውን ታያለህ። እንዲያውም ከልጅነቴ ይልቅ አሁን ነው የእሷ እህት መባሉ እያናደደኝ ያለው። በይኔ እዛ የተለመደ ቦታ እንሂድና ምሳችን እንብላ። ምንድነው? የተሰበረ ድምጽ ነው መሰለኝ። ወይኔ ጉዴ! እንደው አባቷ ለልጅቷ የገዛላትን ውድ ስጦታ ሰበርሽው? እማዬ አልጋውን ላነጥፈው ስል ከዛ ተንገዳገድኩኝና ልክ ሊይዘው ስል ወድቆ ተሰበረ። ተንገዳግጄት ያለሽ? በስንት ብር እንደተገዛ ታውቂያለሽ? ይቅርታ እማዬ፣ እኔ ስላላየሁት ነበር። በቃ ዛሬ እዚህ ቤት ትልቅ ጦርነት ልታስነሺ ነው። ቆይ አንቺ የዚህን ቤት ሰላም አትፈልጊም እንዴ? አረ ፈልገዋለሁ እማዬ። ዛሬ አለቀልኝ። በቃ ትገለኛለችማ። እኔ ምን ላርግሽ ታዲያ? እኔ ስበሪ ብያለሁ። ሌላ ገዝተን ወይ ደግሞ እንመልሰው። ሌላ ገዝተን በምን አባሽ ነው የምንገዛው? እንደው ብሩ ኖሮ ስንግዛ ብንል እንግሊዝ ድረስ ሄጄ ነው የምገዛው። እማዬ ጉዴ ፈላ። በቃ ሻው ምን አባቴ ነው የማደርገው? እኔ ዛሬ ምንም ቢፈጠር ምንም አልልም። እኔ ሰላሜን ነው የምፈልገው። ዛሬ ውድ ንብረት ተሰበረ። ምን እንደሚፈጠር ለራሱ አላውቅም። በጣም የሚገርመው የእሷ ውድ ዕቃ ተሰበረ።
ግን በእኔ ውድ ቤት እነሱ እየኖሩ መሆኑን አያውቁም። ግን እኔ እዛ ቤት ውስጥ ምንም መብት የለኝም። አባዬ በሕይወት ኖሮ ቢሆን ኖሮ ዛሬ እንደዚህ አልፈራም ነበር። በሳቅ በጨዋታ በደስታ ባዘኔ ላለፉት ዓመታት ስንቱን አሳለፍን። ስንት ደስ ታየን ስንታየን መከራ ሲፈራረቁብን በተራ በተራ ተሽታልፎ ሰዓት ሲተኩ ቀናቶች እባክህ ዛሬ ለዚች ልጅ አረጋግተክና አግባብተክ የምትነግራት ነገር አለ። ለማን ነው አረጋግቼ የምነግረው? ምንድን ነው? ዛሬ እዚህ ቤት ትልቅ ጥፋት ጠፍቷል። ምን ጠፋ? ያለ ላምሬ የገዛክላት ትልቁ ጌጥ። ከእንግሊዝ ሀገር ለልደቷ የገዛሁላት ነው? አዎ። ታዲያ እሱ ምን ሆነ? ተረጋጋ እንጂ ግርምሽ። ሳትነግሪኝ ምኑን ልረጋጋ? ድንገት ሳታውቅ ነክታውን ወድቆ ተሰበረ። ተሰበረ? በቀላሉ ተሰበረ ትኛለሽ እንዴ? በውድ ብር እኮ ነው የገዛሁት። አንዴ እኮ ሆነ በቃ። ለሷም ቢሆን አረጋግቶ መንገር ነው የሚሻለው። ለውጭ ልጅ ምን ባደርጋት ይሻለኛል? ወይ አንቺ እቺ ለምዶ በውጭ እንድትረዳ ማታደርጊው እንዴ? የልጄን ሰላም ነሳቻት እኮ። ደጋግሜ ተናገርኩኝ እኮ። ልጄ እኮ ናት። የኔስ ልጅ አይደለችም? በአንቺ ዲቃላ ምክንያት ሰላማን ማጣት አለባት? እተው ግርምሽ፣ ክፉ ንግግር አትናገር። ትምጣ፣ ገና ሌላ ይገባታል። ከሁሉም በላይ እኮ መረጋጋቱ ይሻላል። መረጋጋቱ ትለኛለች እንዴ? የምታረጋጋ ልጅ እንደወለደ ሰው። ተው ግርምሽ፣ ያንተ ልጅ እንድትባል የማትፈልገውን ነገር ልጄን እንደዚህ አትበልብኝ። ብልስ ምን ይመጣል? ከልጄ አናት ላይ ትውረድ። እሷ ፈልጋ አውቃ አልሰበረችው። እንግዲህ አውቃ ነው የሰበረችው። አውቃም ሰበረችው ሳታውቅ ትመጣላታለች፣ ከእሷ ጋር ያወራሉ። እባክህ ግርምሽ፣ የዛሬን ብቻ አረጋግተክ ንገራት፣ አንተም ትሰማሃለች። ይህን የሚያህል ውድ የአባቷን ማስታወሻ ሰብራ እንዴት ነው ተረጋጊ ልላት የምችለው? ንገርኝ እስኪ። እኔ ምኑን አውቄው? ባውቅ አንተን አማክርክ ነበር። እኔ በዚህ ነገር መሀል አልገባም። እኔ እግሯ ላይም ቢሆን ወድቄ ለምናታለሁ እንጂ ዝም ብዬ አላይም። እኔ የልጄ ጤና ያሳስበኛል። ልጅሽን ታሳርፊ እንደሆነ አሳርፊ። ምን ነው ይህንን ነገር ደጋገምከው? በእሷ ምክንያት መስሎኝ ከልጅነቷ ጀምሮ እያሸማቀቀቻት እንደዚህ ሆና የቀረችው። በዚህ ልክ እኔም ልጄ ብዬ አልተንገበገብኩኝም። ደግሞ ለሁለቱም እናታቸው መሆኔን አትርሳ። እኔም ልጄ እንደሆነች አትርሺ። የምኖረው እኮ ለልጄ ነው። አባቴ ይላል እንዴ? ልጄን እኮ ብቻው አደረጋት። አንቺ የልጅቷን ጌጥ ለምንድን ነው የሰበርሽባት? ሳላውቅ ነክቼው ነው። ይሄ ፈጠጣ አይንሽ ምንድን ነው የሚያየው? ያለሽ በጣም ይቅርታ። አልጋውን እያነጠፍኩኝ እያለ ጫፍ ላይ ተቀምጦ ነበር። ከዛ በኋላ ሳላውቅ ወድቆ ተሰበረ። እሱን ለእሷ ትነግራታለች። እጃን ከፍ ጥፊ።
እንደው ልጄ እባክሽን እግርሽ ላይ መውደቅ ካለብኝም እወድቃለሁ። ለምንድን ነው ደግሞ የምትወድቅ? አባትሽ የገዛልሽ ትልቁ ጌጥ እሱ ምን ሆነ? ወድቆ ተሰበረ። ተሰበረ ማለት ማን የሰበረው? መጣሽ እንዴ? አባ አንተ የሰጠኸኝ ስጦታ ማን ነው የሰበረው? በቃ ይሰበር፣ እኔ ሌላ ገዛልሻለሁ። ዳድ እሱ ማለት ለኔ ምን ማለት እንደሆነ አታውቅም? አውቃለሁ፣ ግን አንድ የሆነ እኮ አሁን የምፈልገው እውነቱን እንድትነግሩኝ ነው። ማን ነው የሰበረው? ትርሲስ ነች ሳታውቅ የሰበረችው። እቺ ውሻ ልጅ መጀመሪያም እሷ እንደሰበረችው አውቄ ነበር። አውቃ ነው አይሰበረችው። በቃ ከኔ ጋርም ተጣልታ ነው የገባችው። እኔ ሌላ ራሱን እገዛልሻለሁ። ደሰበርሻ ትሰራልሻለሁ። እባክሽ እንተይ፣ አባትሽ እገዛልሻለሁ አለሽ አይደል? እንዴ ማዬ፣ ይሄንን የሚያክል ዕቃም ሰብራብኝ አሁንም ለሷ ነው የምታግዥላት? እኔ እየገዝኩላት እኮ አይደለም፣ ሰበብ ትሆንብሻለች እኮ ብዬ ነው። አሁን ጫፏን አልነካትም። እንዴት እንደምሰራላት ግን አሳይሻለሁ። እየተከታተልከኝ ነው? ዛሬ እንኳን ልሽንሽ እንጂ ምን ችግር አለው? ቢያንስ ፈገግ በይልኝና በቃ ሄዳለሁ።
ያው ፈገግ አልኩኝ። በቃ ሂድ። ይሄ ማያውሸት ፈገግታ ነው። እሺ በቃ የእውነት ፈገግ ማለት አልቻልሽም። ክላስ ግን እንዴት ነበር? ደግሞ ወደ ኋላ ይዞሽ ስታኛ አይቼሻለሁ። ኧረ እኔ አልዞርኩም። አዎ ይሄኛው እንደው አሸሽ አረጋግጥሽልኝ። ሌላ ምን ዋሽው? ያው ሌላ ምን ዋሽቻለሁ አልሽ። ስለዚህ የመጀመሪያውን ውሸትሽን አመንሽ ማለት ነው። ዞረሽ አይተሽኝ ነበር። እንዴት? ሌላኛው ደግሞ ፈገግ በይ ስልሽ ፈገግ ያልሽው የውሸትሽን ነበር። እሺ አሁን ሰፈር እየደረስኩኝ ነው። ለምን አትሄድም? እህቴ ካየችሽ ደግሞ ትቆጣኛለች። እንዴ ነው በዚህ እድሜሽ እህትሽ የምትቆጣሽ? አንቺ እኮ በጣም ትልቅ ሰው ነሽ። እሺ በቃ አላስጨንቅሽም፣ ልሄድልሽ። ቻው በይ። ቻው በይኛ። ቻው በይኝና በቃ ልሄድልሽ። እሺ ቻው። ኧረ ይሄን እንኳን ከልብሽ በይኝ። ከልቤ ነው። ቻው። ቻው። እንኳን ደህና መጣሽ። አንቺ አባቴን ውዱ ስጦታ ሰበርሽው አይደል? እኔ ደግሞ ሂሳቡን እኩል አድርግልሽ። ይሄ አባትሽ እዚህ ቤት ያለው ብቸኛ ፎቶ ነው። ከቦርሳሽ ውስጥ ነው ያወጣሁት። ያ ማለት እዚህ ቤት የሚኖርሽ የመጨረሻ የአባትሽ ማስታወሻ ይሄ ይሆናል ማለት ነው። አንድ የቀረኝ አባቴ ማስታወሻ እኮ ይሄ ነው። እና ላስቀርልሽ? ተይ እንጂ። እና አየሽ አይደል? ስሜቱ ልክ እንደዚህ ነው። እኔ እኮ አውቄ ያልሰበርኩ፣ አንቺ ግን ሆን ብለሽ ነው እያቃጠልሻለሽ። በፍጹም የሂሳቡ አንድ ሊሆን አይችልም። እሱን አንቺ አልነግሪኝም። ገና ደም እንባ አስለቅስሻለሁ። ለምን ይሄ እንደማደርግ ታውቂያለሽ? በጣም ስለምጠላሽ። በዛ ላይ ደግሞ አባትሽን ገፍተሽ የገደልሽ ገፊ ስለሆንሽ። አባቴን እኔ አልገፋሁትም። አንቺ ይሄን ቤት ለቀሽ ትሄጃለሽ። እኔና አንቺ መቼም እዚህ ቤት ውስጥ አንኖርም። እኔ እዚህ ቤት የመኖር ነው ያለመኖር መብቴ መቼም ልትወሰኝ አትችይም። አንቺ አባቴን አንድ የቀረኝን ማስታወሻ አቃጠልሽው። እኔ ግን ባንቺ ላይ መቼም ቅያሜ አይኖረኝም። እሺ? እንደዚህ ስትይ ደስ አይለኝም። ስትናደጂ፣ ስታለቅሽ ማየት ነው ደስ የሚለኝ። አንቺ ሰላም ሲሰማሽ እኔን ሰላም አይሰማኝም።